ኢየሱስ ትመቸኛለህ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። እግዚአብሔር ሆይ አንተ ድንቅ አምላክ ነህና በኢየሱስ ስም ይባረክ። መጽሐፍ ሲናገር በወደደን በርሱ ከአሸናፊዎች ሁሉ እንበልጣለን እንደሚል ቃል እግዚአብሔር ሆይ አሸናፊ እንድንሆን ያደረገን መንፈስ እንጂ ጉልበታችን ስላልሆነ በኢየሱስ ስም እንባርካለን። መልካምነትህ በእኛ ስለበዛ ነው እንጂ አሸናፊ ያደረገን እግዚአብሔር ሆይ በአቅማችንማ ቢሆን ምንም ልናደርግ አንችልም። ግን አንተ ስለወደድክ የድል ሰዎች አድርገህናል። በኢየሱስ ስም ክብር ላንተ ይሁን። አሁን ደግሞ እግዚአብሔር ሆይ የጀመርነውን ትምህርታችንን እንቀጥላለን። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ምን ታያለ እያልክ እግዚአብሔር ሆይ ያስተማርከን ነው። ዛሬም ደግሞ እግዚአብሔር ሆይ የእግዚአብሔርን እይታ መያዝ በሚል ደግሞ እግዚአብሔር ሆይ ዛሬ ወደ ሐሳብ ድጋሚ ተመልሰናል። እግዚአብሔር ሆይ ዛሬ ደግሞ ከቃል እንድታስተምረን በኢየሱስ ስም እንለምንሃለን። እኔንም እግዚአብሔር ሆይ እንድትረዳኝ፣ በኃይል እንድታግዘኝ፣ በመንፈስ እንድታበረታኝ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ይህ እውነት በልባችን ውስጥ ጸርጾ እግዚአብሔር ሆይ ያንተን እውነት መረዳት የምንችልበትን አንተን የምናይበት ጸጋ በሕይወታችን ላይ ይብዛልን። እግዚአብሔር ሆይ ሁሉ ሲሆን ለአንተ ክብር ይሁን። እኔንም እርዳኝ በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ትላንትና እግዚአብሔር ሲያስተምረን የነበረው ትምህርት አለ። ምን ታያለ በሚል ርዕስ የጀመርነው ትምህርት አለ። እግዚአብሔር ዛሬም እንግዲህ ያንን ትምህርት ቀጥሎ ያስተምረናል። ትላንትና ያየነውን ሐሳብ ገረፍ ላርግና ወደ ዛሬው ትምህርት እቀጥላለሁ። ትላንትና እግዚአብሔር ከትንቢተ ኤርምያስ ምዕራፍ 1 ቁጥር 11 ጀምሮ ያለውን ክፍል እግዚአብሔር ሲያወራን ነበረ። እግዚአብሔር ወደ ኤርምያስ እንዴት እንደመጣ ኤርምያስን ምን ታያለ ምንድነው የምታየው ብሎ በጠየቀው ጊዜ እኔም የለውዝ በትር ያለው ብሎ ኤርምያስ ለእግዚአብሔር እንደመለሰለትና ለምንድነው ኤርምያስ ይሄንን ቃል የመለሰለት ስንል እግዚአብሔር ከኤርምያስ ጋር በማህፀን ሳለ ኪዳን ስለነበረው እግዚአብሔር የአሕዛብ ነብይ አድርጎ ኤርምያስን ስለሚቀባው እግዚአብሔር እንደቀባው እዛ ክፍል ይናገራል። ከዚህ የተነሳ ኤርምያስ በብላቴንነት ሕይወት ውስጥ በነበረ ሰዓት እግዚአብሔር ለመጀመሪያ ጊዜ ወደ ኤርምያስ መጣ። ምን አድርጎ ራእይ ያሳየው አየ። ምን ታያለ ነው ያለውና የለውዝ በትር ያለው አለ። እንግዲህ ኤርምያስ የለውዝ በትር ያለው ሲል ብላቴና ነው። እግዚአብሔርን ሰምቶት አያውቅም። ግን ለመጀመሪያ ጊዜ እንደተመለከተ እናያለን። እና ኤርምያስ እኔ ብላቴና ነኝ ባለ ጊዜ እግዚአብሔር ዘርግቶ እኔ ካንተ ጋር ነኝ፣ የጠራውን ጥሪ የምታሟላው ብቻህን ሆነ አይደለም፣ እኔ ካንተ ጋር ነኝ። እኔ ካንተ ጋር ስለሆንኩኝ የድል ሰው ታደርጋለህ። እኔ ካንተ ጋር ስለሆንኩኝ የመንቀል፣ የማፍረስ፣ የማጥፋት፣ የመገልበጥ፣ የመስራት በአሕዛብ መንግስታት ላይ አለቃ ሳደርግ እኔ አብሬ ካንተ ጋር ሆኜ ነው ብሎ ምዕራፍ ቁጥር 10 ላይ እዛው ክፍል ታገኛላችሁና እግዚአብሔር ይነግረዋል። እኔ ካንተ ጋር ስለሆንኩኝ ነው ይሄ የሚሆነው እያለ እግዚአብሔር ይነግረው ነበር። ከዛ በኋላ ነው ብላቴና ነኝ ብሎ ጥያቄ ለእግዚአብሔር ያቀረበለት ማለት ነው። አንተ ከኔ ጋር ትቀጥላለህ። እግዚአብሔር ደግሞ ምንድነው የምታየው ብሎ አሳየው። እሱም የለውዝ በትር እንዳየ ተናገረ። ያ የለውዝ በትር እግዚአብሔር ከልጅነቱ ጀምሮ አብሮት እስከ ፍጻሜ ከሱ ጋር እንደሚቀጥል፣ እስከ ፍጻሜ የድል ሰው እንደሚያደርገው፣ ነብይነቱ ከሱ ጋር እንደሚያደርግ እግዚአብሔር ለማሳወቅ ኤርምያስን የጠራበት መንገድ ነው። እንግዲህ ኤርምያስን ሲያይ ለመጀመሪያ ጊዜ ይህን ራእይ ያየው። ያ ማለት እግዚአብሔርም አሳይቶት ብቻ የሚሄድ ሳይሆን እስከ ፍጻሜ አብሮት እንደሚተጋ፣ አብሮት እንደሚቀጥል፣ አብሮት እንደሚሰራ እግዚአብሔር አረጋገጠለትን መንገድ እንመለከታለን። በተለይ ቁጥር 12 ላይ እፈጽመው ዘንድ በቃሌ ተጋለው እና መልካም አይተሃል ተባለ። እኛም መልካም አይተሃል ተብለን ሊወራልን የምንችለው በአንድ ምክንያት ነው። ኢየሱስ የሰራልንን መልካም ስራ ልብ ብለን መገንዘብ ከቻለ፣ እግዚአብሔር በሕይወት ያኖረንን አምላክ ልብ ብለን ቆም ብለን ማሰብ ከቻለ መልካም አይተሃል ተብለን እግዚአብሔር ይመሰክርልናል ማለት ነው። እና ኤርምያስ ታዲያ የለውዝ በትር ያየውን ለእግዚአብሔር ነገረው። የለውዝ በትር ምንድነው? ምናልባት የለውዝ በትር አይተሃል እኔ የምፈጽመው ዘንድ ተጋለው ብሎ እግዚአብሔር ተናገረውና ኤርምያስ ያየውን እግዚአብሔር ተጋላለሁ ያለው ነገር ምንድነው የሚለው ነገር ትላንት አይተናል።
የለውዝ በትር በአይሁዶች የዘመን መለወጫ ሰሞን የሚያብብ ተክል ሲሆን እግዚአብሔርም ይሄንን ለኤርሚያስ ያሳየው ለምክንያት ነው። ምክንያቱም ተክሉ ገና እያበበ ያለ ነው፣ አንተም ገና እያደግክ ነው ያለው። ስለዚህ ከእድገት ገና ከጅማሬ ጀምሮ እስከ ፍጻሜ እኔ ካንተ ጋር መሆኔን፣ ብላቴንነት ሳይሆን የሚታየኝ ካንተ ጋር መሆኔን ነው የሚታየን። ጅማሬ ሲታይ ታናሽ ነህ፣ ነገር ግን እኔ እስከ ፍጻሜ ካንተ ጋር እንደምቀጥል እንድታውቅ ነው ከሚል አንፃር እግዚአብሔር የለውዝ በትር እንዳሳየው ያንንም እግዚአብሔር ካወራው በኋላ ብላቴናው ነቢይ ኤርሚያስ ከስጋት ነፃ እንደሆነ እንመለከታለንና በዚህ ሂደት ውስጥ በዛ ስጋት ውስጥ ብቻ እንዳይቆይ አድርጎት እኔ የምፈጽመው ዘንድ ተጋለሁ አለውና እግዚአብሔር ያ ማለት እግዚአብሔር ከሱ ጋር መሆኑ በድምጽም ጭምር እንደገናም ደግሞ በምስልም ጭምር አብሮት እንደሚሆን እስከ ፍጻሜ እንደማይተው እግዚአብሔር ለኤርሚያስ ያስረዳበትን መንገድ እንረዳለንና በዚህ መንገድ ነው እንግዲህ ለውዝ በትር ብዙ ጊዜ የመለኮታዊ ድጋፍን ያሳያል፣ የሞገስን ያሳያል፣ እንደገናም ደግሞ ድጋፍን የመስማማትን ምሳሌ ነው። እንዲሁም ፈቃድ የመስጠት ምሳሌ ነው። ያ ማለት እግዚአብሔር ኤርሚያስን እንደጠራው ሲጠራው ገና መንገድ ሊጀምር እንዳለና እግዚአብሔር ይህንን በመለኮት ካንተ ጋር ነኝ፣ በሞገስ ካንተ ጋር ነኝ፣ ድጋፍ አረጋለሁ፣ ከጎና አበረታለሁ፣ እንደገና ደግሞ ፈቃዴን እፈጽምላለሁ እያለው ገና በዚህ እድሜው ሲነግረውና እንደገና ደግሞ ሊጀምር ላለ ገና ነብይ የዚህ አይነት መልእክትና ድምጽ መመልከት ምን ያህል ዋጋ እንዳለው መረዳት እንችላለን ማለት ነው። በተለይ የለውዝን በትር ስንመለከት አበባው በጣም ውብ ነው። መደቡ ነጭ፣ ዙሪያው በፒንክ ያጌጠ ነው። ይህ የእግዚአብሔርን መስዋዕታዊ ሞት ወይም የኢየሱስን መስዋዕታዊ ሞት መግለጫ ነውና የሚያሳየው እግዚአብሔርና መግለጫ ነው እያሳየ ያለው በዚህ ሂደት ውስጥ ኢየሱስ እንዴት እንደሚሞት ለሰው ልጆች እንደሚሰቀል እንደሚነሳ ያንን ለማሳየት ነውና ከዚህ አንፃር ነው ማይሌ ዘሰሎሞን ምዕራፍ 5 ቁጥር 10 ላይ የተገለጸ ነገር ታገኛላችሁ። ውዴ ነጭና ቀይ ነው፣ በእልፍ የተመረጠ ከእልፍም የተመረጠ ነው ትላለችና ጻፊው ሲናገር ማለት ነው ጠቢቡ ሰለሞን ሲጽፍና ከዚህ አንፃር ነው ነጭ አጥንቱ እስኪታይ መሰቃየቱን የኢየሱስ ክርስቶስን ውደት ያሳያል። ፒንኩ ደግሞ የፍቅር ምሳሌ በመሆኑ የኢየሱስ መከራና ሞት ምክንያት ነው። ያ ማለት ኢየሱስ ለኛ ያለውን ፍቅር የተረጋገጠበት መንገድ ሂደት ነው እንግዲህ በዚህ የምናይበት ነው። ከዛ አንፃር ኤርሚያስ የነብይነት ጥሪ ገና ሲቀበል ታዲያ በዚህ ሂደት ውስጥ ነው የነብይነትን ስልጣንና ጥሪ ሲቀበል እግዚአብሔር የገለጠለት በክርስቶስ ሊያደርግ ያለውን እንደሆነ ለኤርሚያስ ያስረዳው እንመለከታለንና እኛ ከዚህ ልንረዳ የምንችለው እግዚአብሔር በክርስቶስ ኢየሱስ ሊያደርግ ያለውን መልካሙን ነገር በኢየሱስ ክርስቶስ በኩል ለኛ ለማሳየት የፈለገበት መንገድ ነውና ከዚህ መረዳት እንችላለን ማለት ነውና ነገሩም ደግሞ እስኪፈጸም እግዚአብሔር እንደሚተጋ እዛው ጋር ቃል የገባለትም ለዚያ ነው እንደገባለት እንመለከታለንና ቃል የገባለት ለዚያ ነው። እንግዲህ ልብ በሉ በዘመናችን ውስጥ የተፈጸመው አንዱ ነገር እግዚአብሔር ራሱ እንዲየተጋበት የመስቀል ሥራ በክርስቶስ ኢየሱስ በኩል ለኛ ተሰርቶልናል። በዚህ ሥራ እኛ ደግሞ ወደ ሙላቱ ገብተናል። ወደ እግዚአብሔር ሙላት ውስጥ ለመግባት ፈቃድ ተሰጥቶናል። ማን ለኢየሱስ በፈጸመው መልካም ነገር ማለት ነው። አሁንም እግዚአብሔር ሰው መልካም አይቷል፣ መልካም ተመልክተሃል ብሎ ሊያወራልን የሚችለው ራሱ እግዚአብሔር በክርስቶስ የሰራውን ካስተዋልና ኢየሱስ ያየውን ከተመለከተ ኢየሱስ የሰራውን ሥራ ከተረዳ ብቻ ነው። አልበለዚያ ግን ኢየሱስ የሰራውን ሥራ የሳተ ሰው ኢየሱስን ሊያይ አይችልም። ከዚህ አንፃር መመልከት እንችላለን። ሌላኛው ስለ ለውዝ በትር ካየነው ውስጥ ከለውዝ የሚሰራ ዘይት ለባህላዊ ሕክምናና ይጠቀሙበታል። ለባህላዊ ሕክምናነት አይሁዶች ይጠቀሙበት ነበር። ያ ማለት ደግሞ በክርስቶስ ሥራ ምክንያት ያመጣው የመንፈስ ቅዱስ ምሳሌን ለማሳየት ነው እግዚአብሔር ለኤርሚያስ በዛ መንገድ ያሳየው ማለት ነው። በዚህ መንገድ ከተረዳን አይቀር አንድ ከመጽሐፍ ቅዱስ ክፍል ውስጥ በዘፍጥረት ምዕራፍ 30 ቁጥር 37 እስከ 39 ያለ አንድ ቃል ታገኛላችሁ። ስለ እይታ ከሚናገረው ነገር ውስጥ ምን ታያለ የሚል ምላሽ የሚሰጠንን አንድ ክፍል አካፍላችሁና
ያዕቆብ ከላባ ቤት ለመውጣት ሲወስን የሚገባውን ለመውሰድ ከላባ ጋር ተስማማ። በጎቹም እና ፍየሎቹ ሽመሌና ዥንጉርጉሬ እንዲወልዱ ፈለገ። እንግዲህ የያዕቆብ እይታ ልዩነት የሚፈጥር ነገር ነውና የፈለገው ማለት ነው። እይታው በጎቹና ፍየሎች መካከል ልዩነት መፈጠር እንዳለበት ከላባ ይህንን ለማድረግ ተመለከተና ይህንን ለማድረግ ከተጠቀመበት ነገር አንዱ የለውዝ በትር ነው የተጠቀመውና በዚህ ሂደት ውስጥ ነው ያንን አሳይቶ የለውዝ በትር ቆርጦ ሽመሌን አድርጎ የላጣቸውን በትሮች በበጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በጎቹ ፊት አኖራቸው። እንግዲህ በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። እንግዲህ ከመጎምጀታቸው የተነሳ በጎቹና ፍየሎቹ የጸነሱት ሽመሌ መሳይና ዥንጉርጉር የሆኑ ነቁጣ ያለበትን ነው የጸነሱትና የወለዱት ማለት ነው። እንግዲህ ከዚህ የምንረዳው የያዕቆብን እይታ ነው። ያዕቆብ እይታ ከዚህ አንፃር ማየት ትችላላችሁ። ያዕቆብ የተረዳበትን እይታ እግዚአብሔር ፈጽሞለታል። እግዚአብሔር መልካሙን ሰርቶለታል። በጎቹም እንዲወልዱለት ምክንያት ሆኗል ማለት ነው። እና ይህንን ክፍል እንዲህም በሆነ ጊዜ ማየት የምንችላቸው ነገሮች ይኖራል ማለት ነው። ሌላኛው ከሙሴ ወደ ምስክሩ ድንኳን ውስጥ ገባ፣ እነሆም ከሌዊ ቤት የሆነች የአሮን በትር ለመለመች ይላል መጽሐፍ ቅዱስ። አቆጠቆጠችም፣ ለመለመች፣ አበበችም፣ አበባም አወጣች፣ የበለስ ለውዝም አፈራች ይላልና ዘኍልቍ 17:8 ላይ ያየነው ነገር አለ። ያ ማለት አሮን በእግዚአብሔር የተመረጠ ካህን እንደሆነና የአሮን በትር እንደለመለመች ይናገራል። እኛም በእግዚአብሔር የተመረጥን የጽድቅ ስራን፣ የንግስናን ስራ፣ የክህነት ስራን ደግሞ በክርስቶስ ኢየሱስ በኩል እንዳገኘን በክርስቶስ መነሳት ውስጥ እኛም እንደተገኘን የሚያሳይ ነውና ስለዚህ ከዚያ አንፃር ማየት የምችሏቸው ኤርሚያስ ያየው እግዚአብሔር ለሰው ልጅ ያየው ነው። እንግዲህ ኤርሚያስ የተመለከተው የለውዝ በትር ያለው ሲል እግዚአብሔር ለሰው ልጆች የተመለከተውን ያንን እውነት እንመለከታለን ማለት ነውና ያ እውነት ማነው ሲባል ክርስቶስ ኢየሱስ ነው ማለት ነው። እግዚአብሔር ያየልን ካየ መልካም አይተሃል፣ እግዚአብሔር ያየልሽን ካየሽ መልካም ተመልክተሻል። ያ ማለት እግዚአብሔር ላንቺ ወይም እግዚአብሔር ላንተ ያየውን መልካሙን ነገር ተቀብለሃል ማለት ነው። እንግዲህ ሌላኛው በስተመጨረሻ ካየነው ነገር ውስጥ አንዱ ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይህ ተብሎ እንደተጻፈ በሉቃስ 3:3-6 ያየነው ክፍል አለና የኛ መጠራት፣ የኛ መመረጥ፣ የኛ መጋበዝ፣ የኛ መጠራት እግዚአብሔር ያየልንን እንድናወራ፣ እግዚአብሔር ያየልንን እንድንሰማ፣ እግዚአብሔር ያየልንን እንድንመለከት፣ እግዚአብሔር ያየልንን ብቻ ተመልክተን እሱን እንድናይና ማዳኑን እንድናውቅ እግዚአብሔር መርጦ ነው እንግዲህ የመረጠን ማለት ነው። ከዚህ አንፃር ትላንት ይሄንን አይተናል። ዛሬ ደግሞ የእግዚአብሔርን እይታ መያዝ በሚል ክፍል ላካፈላችሁ ፈልጋለሁ። የእግዚአብሔርን እይታ መያዝ ማለት አሁንም ከዛው ክፍል ነው የምንነሳው። ኤርሚያስ 1:12 ላይ ያለውን ኤርሚያስ የተናገረውን ሐሳብ በማንሳት የእግዚአብሔርን እይታ መያዝ በሚል ክፍል ደግሞ ዛሬ ክፍል 2ን ደግሞ ላካፈላችሁ ፈልጋለሁ። እግዚአብሔር ፈጽመው ዘንድ በቃል የተጋለውና መልካም አይተሃል አለኝ ይላል ኤርሚያስና እግዚአብሔር የጠራው ነብይ የእግዚአብሔር እይታ እንዴት እንደያዘ ነው እዚህ ክፍል ውስጥ ልንረዳ የምንችለውና እግዚአብሔር ኤርሚያስን ሲጠራው የእግዚአብሔርን እይታ አይቷል ማለት ነው። በእግዚአብሔር እይታ ውስጥ እንደሆነና የእግዚአብሔርን እይታ እንደተመለከተ ከዚህ ክፍል መረዳት ይችላል። በተለይ ደግሞ በህይወታችን ትልቁ ነገር እግዚአብሔር ያየውን እንጂ እኛ ያየነውን ማየት እንደማይገባ ይሄ ክፍል በደንብ አድርጎ ያስረዳናል። እኛ የምናየው የሆነ ቦታ ላይ ሊያስቀረን ይችላል። እግዚአብሔር ያየልን ግን እስከሆነ ቦታ እስከ መጨረሻ የሚያዘልቀን መሆኑን ማየት ያስፈልጋል ማለት ነው። ስለዚህ ጥያቄው አንተ ነገሮችን እንዴት ታያለህ ሳይሆን እግዚአብሔር ነገሮችን እንዴት ያያል የሚል መሆን አለበት። በህይወታችን ውስጥ መፈጸም ያለበት እኔ ነገሮችን እንዴት አየዋለሁ ብዬ መነሳት ሳይሆን እኔ ያየሁት ነገር አለ ግን እግዚአብሔር ደግሞ ይህንን እይታ እንዴት ያያል የሚል መሆን አለበት። በተለይ የኛ እይታ መመስረት ያለበት እግዚአብሔር ባየው ነገር ላይ መሆን እንደሚያስፈልግ ይሄ ቃል በደንብ አድርጎ ለኛ ያስተምረናል። ለህይወታችን እኛ ከምናየው እርሱ ያየው ይበልጣል። እኛ ቀድሞ ያየነው እርሱ ነው። እኛን ራሱ እግዚአብሔር ቀድሞ ያየን እርሱ ነው። ለኛ ደግሞ የተሻለውን
ቀድሞ ያየው ራሱ እግዚአብሔር ነው። ስለምንም ነገር ማየት ስንፈልግ ደግሞ የእግዚአብሔርን እይታ መያዝ ለኛ አስፈላጊ ነው ማለት ነውና ምንም እንመልከት፣ ምንም ነገር ለመያዝ እይታ ለመያዝ እንዘጋጅ። ግን የእግዚአብሔር እይታ መያዝ፣ የእግዚአብሔርን እይታ መጎናጸፍ፣ የእግዚአብሔርን እይታ መካፈል ለኛ ያስፈልገናል። እስቲ አንድ ጥያቄ ጠይቃችሁ፣ ራስን እንዴት ታዩዋለህ? እንዴት ነው የምታየው? እንዴት ታዩዋለሽ ራስሽን? ምናልባት እግዚአብሔር እንደሚያይ ወይስ አንቺ እንደምታስቢው? እግዚአብሔር እንደማያይ ወይስ አንተ እንደምታየው ወይም እንደምታስበው ነው የምታየው እግዚአብሔርን? ዋናው ነገር ግን አስፈላጊው ለኛ ዋናው ነገርና አስፈላጊው ነገር ደግሜ ልናገር፣ እርሱ ያየልንን የእርሱን እይታ መያዝ እንጂ እኛ እንደምናየው ማየት አያስፈልግም። እኛ ባየነው መንገድ ብቻ ካየን አስፈላጊ አይደለም። እግዚአብሔር ያየልንን ግን ማየት ለኛ አስፈላጊ ነው። ብዙ ጊዜ ነቢያትን እንመልከትና ነቢያት የሚያደርጋቸው የእርሱን እይታ መያዛቸው ብቻ ነው። ነቢያት ነብይ ነው ብለን ልናወራ የምንችለው የእግዚአብሔርን አተያይ ወይም የእግዚአብሔርን እይታ ማየት ሲችል ብቻ ነው። ነገር ግን ልብ ማለት ያለብንና መገንዘብ ያለብን የሚያይ ሁሉ ባለራእይ አይደለም። የሚተነበይም ሁሉ ነብይ ላይሆን ይችላል። ባለራእይ ከእግዚአብሔር እይታ የተቀበለ ነው። ከእግዚአብሔር ካልተቀበለ በስተቀር ሊናገርም ሊያደርገውም ሊፈጽመውም አይችልም። ከእግዚአብሔር ካየ ግን ሊናገረው ሊፈጽመው ይችላል። እንግዲህ ከእግዚአብሔር ሰምቶ የሚናገር፣ ከእግዚአብሔር ሰምቶ የሚያወራ፣ ከእግዚአብሔር ሰምቶ የእግዚአብሔርን ሐሳብ የሚያስተላልፍ ሰው እርሱ ነብይ ነው ብለን መናገር እንችላለን ማለት ነው። በሕይወታችን ግን እግዚአብሔር ራእይ ሰጠን ማለት ለትውልድ እግዚአብሔር በእኛ ውስጥ ያየው ነገር እንዳለ ልብ ማለት መገንዘብ ያስፈልጋል። እግዚአብሔር ለትውልድ ያየው ነገር አለ፣ በእኛ ውስጥ አልፎ ትውልድን የሚያስተምረው ነገር አለ ማለት ነው። ራእይ ካስቀመጠብን ይሄ ነው እንግዲህ የትውልድ መሪ ሊያደርገን የሚችለው ውስጣችን ውስጥ ያስቀመጠው እውነተኛ ራእይ ትውልድን ልናሻገር፣ ከትውልድ ጋር ልንሄድ፣ ከትውልድ ጋር ልንቀጥል የሚያደርገን ያ የተነገረን ራእይ የተሰጠን ራእይ ነው። እግዚአብሔር በዚህ ራእይ ውስጥ በኢየሱስ ስም ያሳድግ። ሌላው በነገራችን ላይ አንድ ነገር ማስተዋል ያለብን የአእምሮ መታደስ ያስፈልጋል የምንለው ለምንድን ነው? በተለይ ሮሜ 12 ቁጥር 2 ላይ በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ተብሎ የተጻፈው የመጀመሪያው የእግዚአብሔርን እይታ እንድንይዝ ስለተፈለገ ብቻ። የአእምሮ መታደስ አለ ማለት የእግዚአብሔርን አተያይ ሂደት እንከተላለን፣ የእግዚአብሔርን የእይታ መንገድ እንይዛለን ማለት ነው። እግዚአብሔር ለኛ ያለውን እይታ ለመያዝ ለህይወት ያለውን ትርጉምና ዓላማ ለመረዳት እንዲሁም ነገሮችን ደግሞ እግዚአብሔር የሚያይበት አተያይን ለማወቅ ነው። በአእምሮ መታደስ ስንጀምር እግዚአብሔር ለኛ ያለውን በቃሉ በኩል እናውቃለን። የእግዚአብሔርን አተያይ እግዚአብሔር ለኛ ውስጥ ያስቀመጠው ነገር በቃሉ በኩል ልንረዳ እንችላለን። ስለዚህ ነው አእምሮአችን መታደስ የሚያስፈልገው፣ በእግዚአብሔር እይታ ውስጥ መሆን የሚያስፈልገን እይታችን በእግዚአብሔር እይታ ውስጥ መሆን ስላለበት ነው። እግዚአብሔር ይህን አእምሮአችንን በኢየሱስ ስም ይቀይራል። የአእምሮ መታደስ ለውጥ ነው የሚያመጣው። የአእምሮ መታደስ ልቦናን ይቀይራል። የአእምሮ መታደስ እግዚአብሔር በሚያይበት አተያይ ውስጥ ልናይ እንድንችል ያደርገናል። በእግዚአብሔር እይታ ውስጥ ከሆንን አእምሮአችን ከታደሰን እሱ መልካም ካየልን እኛ የምናየው በጽሞ ሊበልጥ አይችልም። እግዚአብሔር መልካም ያለውን ካየልን እርሱ ሊፈጽመው ይተጋል። እኛ መልካም ነው ብለ ያየነውን ነገር ግን ልንተጋም ላንተጋም እንችላለን። እግዚአብሔር ያየልን ግን ሊፈጽምልን ይተጋል። እሱ ለኛ ያለውን ክርስቶስን ለኛ ያለውን ለኛ ያሳየው ስለኛ የላከውን ክርስቶስን ማየት እንጀምራለን። ምን ስናደርግ? እርሱ ያየልንን ማየት ስንጀምር ያን ጊዜስ ምንድነው የሚሆነው ካላችሁ በክርስቶስ የተደረገልንን መልካሙን ነገር ማየት እንጀምራለን። በኢየሱስ ስም እግዚአብሔር በዚህ በረከት ይባርክ። ቫናሺያኖስ አእምሮአችን ይከፈት በዚህ በረከት።
ታዲያ እግዚአብሔር ያየልንን ማየት እንድንጀምር ከኛ ምን ይጠበቃል የሚለው የእግዚአብሔርን እይታ በመያዝ ውስጥ ላወራችሁ ፈልጋለሁ። እግዚአብሔር ያየልንን ለማየት በሱ እይታ ውስጥ ሆነን የሱን እይታ ማየት እንድንጀምር የመጀመሪያው መነጽር መቀየር ያስፈልገናል። ምናልባት መነጽር ስላችሁ ስለ ምድራዊው መነጽር ወይም ቁሱ መነጽር አይደለም ላወራችሁ የምችለው የአተያየታችን የአይናችንን መነጽር ነው። አንዳንድ ጊዜ አይኖቻችን ሊያዩ የሚችሏቸው ሁለት ነገሮች ላንሳ። አንዳንድ ጊዜ ሁኔታችንን ያያሉ። ግን እኔ ልጠይቃችሁ፣ ሁኔታህን ወይስ ያየልህን ነው ማየት የምትፈልገው? ሁኔታሽን ወይስ ያየልሽን ነው መመልከት የምትፈልገው? ስለዚህ ያንን ለመለየት መነጽር ያስፈልጋል። በተለይ አንድ እግዚአብሔር ዘፍጥረት ምዕራፍ 15 ቁጥር 5 ላይ እግዚአብሔር የአብርሃምን እይታ የቀየረበትን ክፍል ላካፍላችሁ። ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ማንን? አብርሃምን። ማን? እግዚአብሔር። ዘርህ እንደዚህ ይሆናል አለ። ቁጠር አለው። ይኸው ተመልከት አለ። ሊጨርሰው የማይችል እንደሆነ አብርሃም ያውቃል። ቆጥሮት ሊጨርሰው የማይችል መሆኑን እንዳው አወቀ። ያን ጊዜ እግዚአብሔር ዘርህ እንደዚህ ይሆናል አለ። እንግዲህ አብርሃም ይሄንን ከማየቱ በፊት የአብርሃምን እይታ እንመልከት። አብርሃም ምን አይነት እይታ ውስጥ ነበር ሲባል አብርሃም ይሄን ራእይ ከመቀበሉ በፊት የነበረበት ሁኔታ ጥሩ አልነበረም። የእግዚአብሔር ድምጽ ከተያዘበት ሁኔታ አወጣው። ድንኳን ውስጥ ነው ያለው። በድንኳን ውስጥ ነው የተቀመጠው። በቃ እግዚአብሔር ድምጽ ተይዟል። በቃ እሱ የሚያስበው ልጅ የለኝም፣ ይተካኝ የለም፣ ትውልድ የለኝም፣ እንደዚህ ያለኝ የምለው እግዚአብሔርና ሳራ ብቻ ናቸው ይላል። ግን እግዚአብሔር ከዛ ውስጥ አወጣውና ራእዩን አስቀየረው፣ እይታውን አስቀየረው። ዛሬ እግዚአብሔር በድንገት እይታችንን በኢየሱስ ስም ያስቀየረ። ከድንኳኑ ወደ ሜዳ አወጣው እግዚአብሔር። እይታውን ሊያስቀይረው ከድንኳኑ አወጣው ወደ ሜዳ። ለማየት የምንቆምበት ስፍራ ወሳኝ ነው። አንዳንድ ጊዜ እግዚአብሔርን ለማየት የት ነው የምንገኘው? መጠጥ ቤት ሆነን እግዚአብሔርን አናየውም። የሆነ ቲም ውስጥ ወከባ ውስጥ ገብተን እግዚአብሔርን አናየው። የሆነ እግዚአብሔርን ደስ የማያሰኝ ህብረት ውስጥ ገብተን እዛ እግዚአብሔርን ላናይ እንችላለን። እግዚአብሔር አንዳንድ ጊዜ ከሆነ ቦታ ያወጣንና የሆነ ቦታ ያቆምና ራሱን ያሳየናል። ለዚህ ነው የምንቆምበት ስፍራ፣ የምንቀመጥበት ስፍራ፣ የምንውልበት ስፍራ እግዚአብሔርን እንድናየው ለምናየው ነገር ምክንያት ይሆነልን። ለዚህ ነው ከጠባቡ ወደ ሰፊ ሜዳ አወጣው እግዚአብሔር። አንዳንድ ጊዜ ከእይታ ጥበት መላቀቅ ያስፈልገናል። ከማየታችን በፊት የሆነ ከጥበት መላቀቅ ያስፈልጋል። ተጣበን ከተቀመጥንበት ቦታ መውጣት ያስፈልጋል። ከድንኳኑ አወጣው፣ ወደ ሜዳ ነው ያወጣው እግዚአብሔር። አንዳንድ ጊዜ ካለንበት ቦታ ወጣ ማለት ያስፈልጋል። ለምን? ሰማይን ወይም ያለንበትን ቦታ ከእጃችን አንጻር ልንመለከተው እንችላለን። ግን ሰማይን ደግሞ በእጃችን ካለ ጎጆ ወይም ከምንኖርባት ቤት የተለየ አድርገን መተርጎም ያስፈልጋል። እግዚአብሔር ያንን የሚፈልገው ለዚህ ነው። የተለየ እይታ እንዲኖረን፣ የተለየ አተረጓጎም እንዲኖረን እግዚአብሔር እንደዛ መሆኑን ማወቅ አለብን። ለዛ ነው እግዚአብሔር ወደ ሰማይ እንዲያይ ያዘዘው። ለምንድን ነው ያዘዘው ብላችሁ ጠይቃችሁ ታውቃላችሁ? ሰማይን ሲያይ ተመና የለውም። እስከዚህ ነው ብሎ መናገር አይችልም። እግዚአብሔርን በህይወቱ ሊሰራ የፈለገው ነገር ከዚህ እስከዚህ ነው ብሎ መናገር እንዳይችል ነው። ስለዚህ ህይወትን ማየት መጀመር ያለብን ከሰማይ አንጻር እንጂ እጃችን ላይ ባለ ወይም በኑሯችን ወይም ዛሬ ባለንበት መንገድ ውስጥ ብቻ መሆን የለበትም። ለዚህ ነው አሁን የምንኖርበት ኑሯችን ከእግዚአብሔር ሐሳብ አንጻር መፈታት የሚያስፈልገው ማለት ነው። እግዚአብሔር አንጻር ነው የሚያስፈልገው። መፍታት ያለብን ከእግዚአብሔር እይታ አንጻር መፍታት አለብን። ከዋክብትን ልትቆጥራቸው ትችል እንደሆነ ቁጥር አለው። አሁን ከሰማይ አንጻር ህይወቱን ማንነቱን አብርሃም ያለበትን ህይወት ከሰማይ አንጻር አብርሃም እንዲመለከት ስላሰበ አሁን ልትቆጥር ትችላለህና አለው። ቆጥሮ መጨረስ እንደማይችል ግን አብርሃም ራሱ ጠንቅቆ ያውቃል። ግልጽ ነው።
ስለዚህ የእግዚአብሔር የስጦታ ልክ የእግዚአብሔር የስጦታ ከፍታ የእግዚአብሔር የስጦታ ነገር ገደብ እንደሌለው ማወቅ ያስፈልገናል። እግዚአብሔርን መረዳት ያለብን እጃችን ላይ ባለው ነገር መተማመን ሳይሆን ከእጃችን የበለጠ እግዚአብሔር ጋር ድል እንዳለ ያንን ማወቅና መረዳት ለኛ ማወቅ እና መተማመን አስፈላጊ እንደሆነ ይሄ ክፍል ጠንቅቆ ያስተምረናል። ለዚህ ነው እግዚአብሔር መጣና እንደዚህ አለው፣ እንግዲህ ዘርህ እንደዚሁ ይሆናል አለው። በቃ አሁን አንተ የምታስበው ልጅ ስለሌለ ነው አይደለ? አሁን ግን እኔ ያየሁልህ ይሄ ነው። ዘርህ እንደዚህ ነው የሚሆነው። እንደዚህ ልትቆጥር በማትችለው ከዋክብት ልክ ዘርህ እንደዚህ ይበዛል ብሎ እግዚአብሔር ተናገረ። እንደ ከዋክብት የማይቆጠር አለው። ጳውሎስ እንኳን ዘሮቹ አለማለቱን አስተውሉ። እንግዲህ ጳውሎስ እንኳን አልተናገረም። በተለይ ገላትያ ምዕራፍ 3:16 ላይ ስታነቡ ለአብርሃምና ለዘሩም የተስፋ ቃል ተነገረ፣ ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘሬ ይላል። ዘሩ ማለት እርሱም ክርስቶስ ነው። ያንን እግዚአብሔር አይቶ ነው እንግዲህ ሲናገር ለአብርሃም ሲነግረው የነበረው። እግዚአብሔር ታዲያ እግዚአብሔር በህይወታችን ላይ ምንድን ነው? ልክ እንደ አብርሃም በህይወታችን ውስጥ መረዳት የሚገባን ነገር አለ። እይታችን ከኛ አተያየት ሁኔታ ብቻ ሳይሆን ከእግዚአብሔር እይታ አንፃር ከእግዚአብሔር አተያይ ሁኔታ አንፃር መሆን አለበት ማለት ነው። አብርሃም እንዲያይ የፈለገው ክርስቶስን መሆኑ አስደሳች ነው። እግዚአብሔር አብርሃም እንዲያይ የፈለገው ክርስቶስን መሆኑን ነው። ስለዚህ አንድ ነገር ሁሌም ልብ ማለት ያለብን ሁኔታችንን ሳይሆን ክርስቶስን መመልከት አስፈላጊ ነው። ሁኔታችንን ሳይሆን ክርስቶስ ያየልንን መመልከት ያስፈልጋል። ስለዚህ በዘመናችን ራሳችንን አንድ ጊዜ ስናይ ክርስቶስን 7 ጊዜ ማየት ያስፈልጋል። እግዚአብሔርን አንድ ጊዜ ስናይ ክርስቶስን ብዙ ጊዜ ማሰብ ያስፈልጋል። ክርስቶስን አንድ ጊዜ በአእምሮአችን ውስጥ ማሰብ ስንጀምር ብዙ ጊዜ ማሰብ ያስፈልገናል። ለራሳችን የሆነች ጊዜ ስንሰጥ ለእግዚአብሔር ብዙ ጊዜ መስጠት ያስፈልጋል። ያ ነው እንግዲህ ማየት ጀመርን፣ ማየትን ተማርን ብለን ልናውቅ የምንችለው ማለት ነው። ሁሌም ማወቅ የሚገባን ነገር ኑሮ የሚፈታው በእኛ ሁኔታ ሳይሆን በክርስቶስ በጎነት ነው። ሁልጊዜ በራሳችን አስተሳሰብ፣ በራሳችን የእውቀት ልክ፣ በራሳችን አመለካከት፣ በራሳችን ያነጋገር ልክ ብቻ ይሄ ነገር እንደዚህ ይሆናል ብለን ልንወስን እንችላለን። ምክንያቱም ያ ውሳኔያችን ያየነው ስለሆነ ነው። እኛ በራሳችን እይታ የተመለከትነው ስለሆነ ነው። ግን አንድ ነገር ማወቅ ያለብን በእግዚአብሔር በጎነትና በክርስቶስ መልካም ቸርነትና በጎነት የሚፈጸም መሆኑን ማወቅ መገንዘብ በህይወታችን ያስፈልገናል ማለት ነው። የማይቆጠረውን ዘር ክርስቶስን ካየ በኋላ አመነ። አብርሃም በቃ የማይቆጠረው ዘር ማን እንደሆነ አወቀ። ክርስቶስን ካየ በኋላ አመነ። ከእምነቱ የተነሳ እምነቱም ጽድቅ ሆኖ ተቆጠረለት። ስለዚህ ማወቅ የሚገባን ክርስቶስን ላየ ሁሉ አብ ጽድቅን ይቆጥረዋል ማለት ነው። ሁሌም እንደተቆጠርን እንሆናለን ማለት ነው። እምነታችን እየሞላ እየበረታ ይሄዳል። ትላንትና ጥናታችን ክፍላችን ውስጥ ካየነው አንድ ነገር ውስጥ አንድ ሰው ትክክል አየ የሚባለው ክርስቶስን ሲያይ ነው። ክርስቶስን ስናይ ትክክል ወይም ጻድቃን ተብለናል። በቃ ጻድቃን እንባላለን። ጽድቅ በእኛ ተደርጎልናል። ክርስቶስን በማየታችን አይተናል። በማየታችን ያንን ልናገኝ እንችላለን። ስለዚህ ዕለት ተዕለት እይታችን ኢየሱስ ክርስቶስን እንዲሆን አእምሮአችን፣ አይኖቻችን በኢየሱስ ስም ይከፈቱ። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ይክፈትልን። ሲቀጥል አብርሃም ህይወቱ እንዲተረጎም የፈለገው ካልወለደው ልጅ አንፃር ሳይሆን ከክርስቶስ አንፃር መሆኑ ነው የተመለከተው።
ያኔ እምነት በውስጡ ተፈጠረ። መቼ ዘሬ እንደዚህ ከዋክብት ይበዛል ሲለው እግዚአብሔር ላይ አመነ። በውስጡ እምነት ተቆጠረ። ዘሬ እንደዚህ የሚበዛማ ከሆነ እግዚአብሔር ልጅ ይሰጠኛል ብሎ አመነ። በእግዚአብሔር ላይ ያለው እምነት ሞላ ማለት ነው። ስለዚህ ለኛም የሚያስፈልገን ይሄው ነው። በእግዚአብሔር ማመን፣ እግዚአብሔርን መመልከት፣ አተኩረን ከሁኔታችን በላይ እግዚአብሔርን ማየት ያስፈልገናል። ያኔ ዘራችን እንደ ከዋክብት ሊቆጠር እስከማይችል ድረስ እግዚአብሔር እያበዛው ይሄዳል። ሕይወታችን ባለን ወይም በሌለን ሳይሆን በክርስቶስ ኢየሱስ ላይ ብቻ መመርኮዝና መደገፍ፣ በክርስቶስ ላይ ማየልና መደላደል አስፈላጊ ነው። ሰው ልጅ ሁኔታዎችን ካየ ወደፊት እግዚአብሔር ያየለት ነገርን ይጋረድበታል። ስለዚህ ማየት ያለበት ክርስቶስ ያየለትን እንጂ ሁኔታዎችን መመልከት የለበትም። ሁኔታዎችን የሚያይ ከሆነ እግዚአብሔር በሱስ ሊሰራ ያለውን በክርስቶስ ኢየሱስ የተከፈለልን መልካም የሕይወት ዕድል መመልከት አንችልም፣ መረዳት አንችልም፣ ማወቅ አንችልም፣ መዝለቅ አንችልም። በክርስቶስ ያየልን ማየት ስንጀምር ሁኔታዎችን መርሳት እንጀምራለን። በኢየሱስም አይኖቻችንን ከሁኔታዎች ላይ የምናነሳበትን የእይታችንን ጥራት እግዚአብሔር ይመልስልን። ያንን ደግሞ ያንሳል ከሕይወታችን ላይ ማንፈልገውን እይታ ከሕይወታችን ላይ ቆርጦ ያንሳል። ሌላውና ሁለተኛው መነጽር ስንቀይር መመልከት ያለብን አንድ ነገር ነው። ችግራችንን ሳይሆን መፍትሄ የሚሰጠው እግዚአብሔርን መመልከት ያስፈልገናል። የመፍትሄው ባለቤት ክርስቶስ እንደሆነ እሱን ነው ማየት ያለብን እንጂ ችግራችንን መመልከት የለብንም። መነጽር ስንቀይር ችግርን ሳይሆን መፍትሄ የሚሰጠውን ክርስቶስን ማየት እንጀምራለን። ኤርሚያስ ልጅነቱን ሳይሆን የለውዙን በትር አይቻለሁ ብሎ እንዳወራ ዛሬ በኢየሱስ ክርስቶስም ያ እይታ በዓይኖቻችን ላይ ይገጠማል። ሁልጊዜም ትልቅ የምንለው እግዚአብሔር አምላካችን እንጂ ትልቅ የምንለው ችግር በምድር ላይ የለም። አምላኬ እንጂ ትልቁ ችግር ግን መቼም ትልቅ ሊሆን አይችልም። ከዚህ አንጻር ነው ሙሴ የእስራኤላውያኖች ከአማሌቃውያኖች ጋር ውጊያ በጀመሩ ጊዜ ዘጸአት 17 ቁጥር 15 ላይ የምታገኙት አንድ ቃል አለ። ሙሴ መሰዊያ ሰራ፣ ስሙንም ያህዌ ንሲ ብሎ ጠራው። መሰዊያ ሰርቶ ያህዌ ንሲ ብሎ ጠራው። ለምንድን ነው መሰዊያ ሰራው? ለምንድን ነው ያህዌ ንሲ ብሎ የጠራው ሲባል እግዚአብሔር የውጊያዎች ሁሉ አለቃ መሆኑን፣ ድል አድራጊ አምላክ መሆኑን እስራኤላውያኖች እንዲያውቁ ነው። በተለይ ክፍሉን ከ9 ጀምራችሁ እስከ 16 ስታነቡ እስራኤላውያን ከአማሌቅ ጋር ተዋጉ። ሙሴም እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። ሙሴ እጁን ሲያነሳ እስራኤል ድል ያደርጋል። እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር። ልብ በሉ። ስለዚህ አሮንና ሆርሞ የሙሴን እጅ ደገፉ። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን አሸነፈ፣ ድል ነሳ። ከዛ በኋላ ነው ሙሴ ከድሉ በኋላ መሰዊያ ሰራ፣ ስሙንም ያህዌ ንሲ ብሎ ጠራ። ያህዌ ማለት እግዚአብሔር ሲሆን ንሲ ማለት ሰንደቅ፣ ከፍ ብሎ የሚታይ ምልክት ማለት ነው። ሙሴ ይህንን ውሳኔ ሲወስን ዝም ብሎ አይደለም። ሙሴ እግዚአብሔር ድል አድራጊ እንደሆነ ትኩር ብሎ ተመልክቷል። ይህን ውሳኔ የወሰነው ከጦርነቱ ማጠቃለያ በኋላ ነው። ጦርነቱ ካለቀ በኋላ ነው። ከእንግዲህ እንደ ሰንደቅ ዓላማ ከፍ ብሎ የሚታየን አለ አማሌቅ ሳይሆን ድል የሰጠን እግዚአብሔር ነው ብሎ እስራኤላውያኖች ድምዳሜ ላይ እንዲደርሱ ዘወትር ያንን መሰዊያ ባሰቡ ጊዜ የድል አምላክ እግዚአብሔር እንጂ የድሉ ባለቤት አማሌቅ እንዳልሆነ ድምዳሜ ላይ እንዲደርሱ እና እንዲመለከቱ ስላወቀ ነው። ሙሴ ከችግራቸው ይልቅ ያህዌን ማተለቅ እንደነበረባቸው ስላወቀ ነው፣ ስላየ ነው። ያህዌ መተለቅ ስለነበረበት ነው። በሕይወታችን ውስጥ የምናተልቀው ነገር ገዝቶ የሚይዘን ነው። ችግርን ካተለቅን ችግር ይገዛናል። እግዚአብሔርን ካተለቅን ግን ድል ይሰጣል።
በዚህ ላይ በተጨማሪ ደግሞ አንድ ነገር ሁሌ ማሰብ ያለብን የተለያዩ ችግሮችን ስንጋፈጥ ቀድሞ ትዝ የሚለን እግዚአብሔር መሆን አለበት። ግን እኛ ስንጋፈጥ ቀድሞ ትዝ የሚለን እግዚአብሔር ነው። ለጠይቃስኩስ ከእግዚአብሔርና ከገጠመን ችግር ይልቅ በልባችን ላይ በልጦና ገዝፎ የሚታየው ገድፎ ህይወታችንን የሚይዘው እግዚአብሔር ነው ወይስ ችግሩ ነው? ወይስ ችግሩ ላይ እንቆያለን ወይስ ደግሞ መፍትሄ የሚሰጠው ከእግዚአብሔር ጋር እንቆያለን? ግን አንድ ነገር ልብ በሉ፣ ሁሌም ማሰብ ያለባችሁ እግዚአብሔር ከችግራችሁ በላይ ትልቅ አምላክ መሆኑንና ትልቅና ድል አድራጊ አምላክ መሆኑን ትኩር ብላችሁ ማየትና መገንዘብ አስፈላጊ ነው። ያን ጊዜ ህይወታችን በድል ትሞላለች። ያን ጊዜ ህይወታችን በከፍታ ላይ ትሞላለች። ያን ጊዜ ህይወታችን በታላቅ በረከት ትሞላለች። ያን ጊዜ ህይወታችን በታላቅ የእግዚአብሔር ድል ውስጥ ትሸፈናለች። ቅዱሳን ልብ ማለት ያለባቸው ትልቁ አምላካችን እንጂ ትልቁ ችግራችን እንዳልሆነ ማወቅ አለበት። ምንም ነገር ውስጥ እንለፍ፣ የእግዚአብሔርን ትልቅነት ግን ማወጅ አለብን። የትኛው ፈተና ውስጥ የእግዚአብሔርን ትልቅነት መናገር አለብን። ሰውም ሰይጣንም ጭምር የእግዚአብሔርን ትልቅነት መስማት ያስፈልገዋል። ያ ካልሆነስ ችግሩ በህይወታችን ላይ ገዝፎ የእግዚአብሔርን ትልቅነት ያሳንስብናል። ያዌ ሁልጊዜ በህይወታችን ላይ ትልቅ መሆን አለበት። ችግራችንን ከማግዘፍ ይልቅ ችግራችንን ከፍ አድርገን ከማውራት ይልቅ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ድንቅነት ከፍ አድርገን ማውራት ያስፈልገናል። ለዚህ ነው ሙሴ በተራራው እጁን ወደ እግዚአብሔር በማንሳቱ እስራኤላውያኖች የጦርነቱ አሸናፊ ሆነዋል። እጅ ማንሳቱ ለምንድን ነው? እጁን ሲያነሳ ለእግዚአብሔር የመሸነፍን ማንነት መግለጽ ነው። ለእግዚአብሔር የመማረክን ማንነት መግለጽ ነው። እርዳታ ከእግዚአብሔር የመጠየቅ ምልክት ነው። ለእግዚአብሔር ምርኮ የሆነ ጠላቱ ምርኮኛ ይሆንለታል። አማሌቅ ለእግዚአብሔር ምርኮ ነው። ግን ለሙሴ ደግሞ እጁን ካወረደ ለአማሌቅ ምርኮኛ ነው የሚሆነው። ግን ለእግዚአብሔር ሲሸነፍ እግዚአብሔር ጠላቱን ምርኮኛ አድርጎ ይሰጠዋል። ዛሬም እነግራችኋለሁ፣ በችግራችሁ በሁኔታዎች እጆቻችሁን ወደ እግዚአብሔር ከፍ አድርጋችሁ ስታነሱ ያንገዳገዳችሁ ነገር ለእናንተ እጅ መስጠት ይጀምራል። ያሸነፋችሁ ጉዳይ ተሸንፎ በእግዚአብሔር እይታ ውስጥ መግባት ይጀምራል። ስለዚህ ችግር ሲገጥማችሁ፣ ፈተና ሲገጥማችሁ እጆቻችሁን ወደ እግዚአብሔርና ወደ እግዚአብሔር ማንሳታችሁን አትርሱ። እጃችሁን ወደ እግዚአብሔር ስታነሱ አግዘኝ፣ ይሄ በእኔ ሊሆን አይችልም ማለት ነው። እጃችሁን ወደ እግዚአብሔር አንስታችሁ እግዚአብሔርን ስትጠይቁ እግዚአብሔር ከኔ አቅም በላይ ነው፣ እኔ ያየሁት ከኔ አቅም በላይ ነው፣ አንተ የምታይልኝ ግን ከኔ አቅም ይበልጣል፣ ከኔ ሁኔታ በላይ ነው። ስለዚህ አንተ ድል አድርግልኝ፣ አንተም ፈተናዬን አንሳል፣ አንተ ችግሬን ከኔ ላይ አንሳ ብለን ለእግዚአብሔር እየነገር ነው። ያን ጊዜ እግዚአብሔር መስመር ማስያዝ ይጀምራል። ያን ጊዜ እግዚአብሔር ነገሮቻችንን ማስተካከል ይጀምራል። እግዚአብሔር ነገሮችን መልክ እያዛዘ ድል ለኛ ይሰጠናል። ስለዚህ ባቃተን ነገር ሁሉ ላይ የእግዚአብሔር እጅ ይዘረጋልናል። እግዚአብሔር በነገርና በስልጣን ሁሉ ከኛ ጋር ይሆናል። እግዚአብሔር በስልጣን ከኛ ጋር አብሮን ይቆማል። እግዚአብሔር ሁሉ ጊዜ ከጎናችን አብሮ ስለሚሆን ይህንን ማወቅ፣ ይህንን መገንዘብ ያስፈልጋል። ሁሉ ጊዜ መገንዘብ ያለብን አንድ ነገር ነው። እኛ ለእግዚአብሔር መተው የሚገባን ጉዳይ አለ። ስለዚህ እይታ ምንድነው? እይታሽ ምንድነው? እያያችሁ ያላችሁት ነገር ምንድነው? እግዚአብሔር ባየው ልክ ነው? እግዚአብሔር በተመለከተው ልክ ነው? እግዚአብሔር ባሰባችሁ ልክ ነው ወይስ እግዚአብሔር ባቀደላችሁ ልክ ነው? የናንተ እይታ ምንድነው? እግዚአብሔር እያየላችሁ ያለው ነገር ምንድነው? እይታችሁ እግዚአብሔር ጋር ከሆነ እግዚአብሔር ድል ያደርግላችኋል። ሃሌሉያ።
ሁልጊዜ እግዚአብሔርን መጠበቅ ያለብን፣ ሁልጊዜ እግዚአብሔርን ማወቅ ያለብን፣ ሁልጊዜ ከእግዚአብሔር ጋር መረዳት ያለብን እኔ ያየሁትን ነው ወይስ እግዚአብሔር ያየልኝን ነው ማየት የሚገባኝ? እኔ ያየሁት ነው የሚያዋጣኝ እግዚአብሔር ያየልኝ ነው የሚያዋጣው ብለን እግዚአብሔርን መጠየቅ የምንችልበትን ጸጋ እግዚአብሔር ይባርክልን። በነበረን የትምህርት ጊዜ ውስጥ እግዚአብሔር ብዙ ነገር አስተምሮናል። በዚህ ቃል ውስጥ ተተክለን መኖር እንድንችል እግዚአብሔር በጸጋው ከኛ ጋር ይሁን፣ ያበርታን። የሚያበረታ የእግዚአብሔር መንፈስ ከኛ ጋር ይሁን። በጸጋ በኃይል በቅባት እግዚአብሔር አምላካችን ሁልጊዜ ከኛ ጋር እንዲሆን እግዚአብሔርን በመለመን እግዚአብሔርን በመጠየቅ ከእግዚአብሔር ጋር በመጣበቅ በሕይወታችን ውስጥ የድል አድራጊነትን ሕይወት መኖር እንድንችል ይርዳን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አምላካችንና መጠጊያችን ነህና ስምህ ከዘላለም እስከ ዘላለም የተባረከ ይሁን። እግዚአብሔር ቃልን ስታስተምረን ለሕይወታችን የሚሆነውን እውነተኛውን ቃልህን፣ ለሕይወታችን የሚያስፈልገውን እውነተኛውን ሐሳብህን፣ ለሕይወታችን የሚያስፈልገውን እውነተኛውን ጸጋህን በሕይወታችን ላይ ልታካፍለን ስለፈለክ ስምህ ይባረክ። እግዚአብሔር በዚህ ሕይወት ውስጥ እግዚአብሔር መኖር እንድንችል እይታችን እንዲስተካከል፣ አመለካከታችን እንዲስተካከል፣ ንግግራችን እንዲስተካከል፣ እግዚአብሔር ሕይወታችን እንዲስተካከል፣ ኑሯችን እንዲስተካከል፣ እግዚአብሔር ከእይታችን በላይ ያንተ እይታ በሕይወታችን ላይ እንዲገን እኛ ካሰብነው ይልቅ አንተ ያሰብክልን እንዲበዛልን በኢየሱስ ስም ጸልያለሁ። መንፈስ ቅዱስ የሚረዳና የሚያግዘው ክብር በሕይወቴ ላይ እንዲነድ በኢየሱስ ስም ጸልያለሁ። ታላቅነት በኔ ማንነት ላይ ይግነን። ጸጋ በሕይወቴ ላይ ከፍ ይበል። ታላቅነት በሕይወቴ ላይ ይታይ። አብሮነት በሕይወቴ ላይ ከፍ ብሎ ገኖ እንዲታይ በኢየሱስ ስም እጸልያለሁ። ጌታ ሆይ እህቶቼን ወንድሞቼን እግዚአብሔር በታላቅ እጅ በእኛ ላይ እንድትገለጥ እግዚአብሔር አይኖቻችንን እንድትከፍት የመጠራታችን ተስፋ ምን እንደሆነ እንድናውቅ የምንችለው አንተ አብረህን ስትሆን ነው። አንተ ከጎናችን ስትሆን ነው። እግዚአብሔር ሆይ አንተ ከኛ ጋር ስትቆም ነው። አብረህን ስትሆን ነው። አብረህን ስታጸናን ነው። እግዚአብሔር ሆይ የምታጸና የምታበረታን አብረህን ስትሆን ነው። በኢየሱስ ክርስቶስ ስም እይታችን አንተን እንዲሆን፣ አመለካከታችን አንተን እንዲሆን፣ ዕውቀታችን አንተን እንዲሆን፣ ማየት ያለብን አንተ ያየውን እንዲሆን እንድትረዳን በኢየሱስ ስም እጸልያለሁ። ክፉ ከሕይወታችን ይመታ። ያንተን እይታ አንተን እንዳናይ አእምሯችንን የሚቀይር የጨለማ ጉልበት ይመታ። ብርታትና ጉልበት በእኛ ላይ ይሁን። አስተሳሰባችን ዘወትር ካንተ ጋር እንዲሆን በቀንም በሌሊትም በማታም አንተን ማሰብ እንድንችል ጸጋ ይብዛልን። በሁሉ ነገር ከጎናችን ሁን፣ አትለየን። በኢየሱስ ክርስቶስ ስም አሜን። ምክንያት ኖሮኝ ነው ኢየሱስ የማነባ የገባኝ ገብቶኝ ነው የማነስ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባ የገባኝ ገብቶኝ ነው የማነስ እገረማለሁ ዝም ብዬ እደነቃለሁ ዝም ብዬ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እገረማለሁ በአባቴ ትውስ ሲለኝ ትላንቴ እደነቃለሁ በኢየሱሴ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነስ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ እገረማለሁ ዝም ብዬ እደነቃለሁ
ገረማለሁ ዝም ብዬ እደነቃለሁ ዝም ብዬ ዛሬም በአሜን መኖሬ ትውስ ሲለኝ ሃሌሉያ ገረማለሁ በአባቴ ትውስ ሲለኝ ትላንቴ ገረማለሁ